አንድ ጊዜ ነው የምትኖረው እንዳትረሳ። ህይወት አይደገምም። አንዴ ነው የምትኖረው። አትገርመው። አንዴ ነው የምትኖረው። ይሄን አንዴ የምትኖረውን ህይወት እንዳትበላ፣ ይሄን አንዴ የምትኖረውን ህይወት እንዳትሸወድ፣ ይሄን አንዴ የምትኖረውን ህይወት አትደግመውም። አሜሪካን ሀገር ስትሄድ መንገዶቹ ረዣዥም ናቸው፣ ሰፋፊ ናቸው እና አንድ ጊዜ አንድ መውጫ ቁጥር ከዘለልክ አልፈ ከሄድክ ዩተርን ሰርተ ለመመለስ ይቴክስታል። ጊዜ ወስድብሃል፣ ዋጋ ትከፍላለህ። በጣም ብዙ ድራይቭ አድርገህ ነው ተመልሰህ የምትመጣው። በተለይ ደግሞ ሃይዌይ ከገባ በኋላ አንድ ጊዜ ለምሳሌ ወደ ቀኝ መውጣት ሲኖርብህ አንዴ ከሄድክ እንደው ዞረ በቀላሉ አትመጣም። ዘመን ይፈጅብሃል። በደንብ ስማኝ። ከ18 እስከ 19 ዓመት ያለው የህይወት ጊዜ ማለት መስቀለኛ መንገድ ላይ ነው ያለው። እሱ ብቻ አይደለም፣ በእድሜ ብቻ አይደለም፣ በህይወትም